እና ለዛም ተደፍራ ራሷን በማታቅበት ሰዓት ላይ በ14 ዓመቱ ተደፍራ የወለደችው የልጅ እናት በዚህ ልክ ሲያንቋሽሿት ዝምታ መርጣችሁ እንደፈለጉ ሲባመናጭቋት ከዛም በመለሳ ደግሞ እኛ ለኮሚኒቲውንም ደቡብ አፍሪካውን የምንመራ ሲሉ ዝም ብላችሁ ዝምታ መርጣችሁ አንድ ሰፈር ተነካ ቢባል ምላጭና ወንበር ይዛችሁ መጣችሁ ገንዘብ ለመብላት የተሰበሰባችሁ ኮሚኒቲ ከሆናችሁ ኮሚኒቲ አይደላችሁም። ራሳችሁን ከኮሚኒቲነት አውጡ። ራሳችሁን ከኮሚኒቲነት አውጡና ራሳችሁን አስታቱ ቁጥ በሉ። ገንዘብ ለመብላቱ 100 ሺህ ብር ለመቀበልና ለመከፋፈል ብትመጡ ከሆነ ፌር የሆነ ነገር ነው። ኦሮሞ ሲነካ ማሰራ ከሆነ አማራ ሲነካ ማሰራ ከሆነ ሀዲያ ሲነካ ማሰራ ከሆነ ከምባታ ሲነካ ማሰራ ከሆነ ሀዲያ ውስጥ ግን የሆነች ጎሳ ስትነካ ብቻ ሆብለ ተነስታ ገንዘብ ተቀብለ ወንበራማ ሙቃ የምትቀመጥ ከሆነ ኮሚኒቲ አይደለም። ያ ማለት የኢትዮጵያ ኮሚኒቲ ሳይሆን የሀዲያ ኮሚኒቲ የሰፈር ኮሚኒቲ ነው። እኔ ደግሞ የሰፈር ኮሚኒቲ አልፈልግም። ሙሉ ኢትዮጵያ ሰፋ ያደረገ ነገር ነው የምፈልገው። ቴንክ ዩ ሰላም ዌልካም ብያለሁ። ቴዲ አውራ የግለሰብ ጉዳይ ነው ትላለህ እንዴ? የሀገር ጉዳይ እኮ ነው የሆነው። የግለሰብ ጉዳይ እንዳትል የሀገር ጉዳይ ነው የግለሰብ ጉዳይ ነው። ፋሚሊ የሀገር ጉዳይ ነው የግለሰብ ጉዳይ ነው የሆነው። እስቲ ንገሩኝ፣ እስቲ የምን ጉዳይ ነው የሆነው ንገሩኝ። የሀገር ጉዳይ ነው የግለሰብ ጉዳይ ነው የሆነው? ግለሰብ ነው እያወራለሁ ዋንት እያወራች ነው